ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ለእናንተ የአንድ ደቂቃ ስራ ናት፣ ለእኛ ግን ይጠቅመናል፣ ለብዙ ሰዎች ላይ እንዲደርስልን ይሆናል ማለት ነው። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን እያስተማር እንገኛለን። በተለይም ደግሞ ሁሌም እንደምላችሁ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ፌስቡክ ሊሆን ይችላል፣ ኢሞ፣ ዋትሳፕ ገብታችሁ ከጓደኞቻችሁ ጋር ቻት ማድረግ መጠጣት ብፈልጉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ነው። የአንድ ወር የሁለት ወር ትምህርት ነው። ትንሽ የሚያስቸግር ኖርማል እንግሊዝኛ ማንበብም ሆነ መጻፍ ትንሽ ሰዓት ሊወስድ ይችላል እንጂ አማርኛ ማንበብ መጻፍ የቻላችሁ ልጆች አማርኛ በእንግሊዝኛን መማር በጣም ቀላል ነው ማለት ነው። እንግሊዝኛ ውስጥ ያሉ ኤቢሲዲዎችን ከለያችሁ ስሞል ሌተር እና ካፒታል ሌተር፣ ቫውልና ተነባቢ፣ አናባቢና ተነባቢዎችን እነሱን ከለያችሁና የአማርኛ 34ቱን ፊደል ወደ እንግሊዝኛ ተቀየራችሁ አማርኛ በእንግሊዝኛ መለማመድ በጣም ቀላል ነው ማለት ነው። ስለዚህ ሁላችሁም ቀላል እንደሆነ አውቃችሁ ራሳችሁን አሳምናችሁ ፕራክቲስ ማድረግና መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር የምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በቴሌግራም፣ በኢሞ እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን አውሩን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ጠቃሚ ቃላቶችን እንዴት አድርገን እንጥፋለን የሚለውን አብረን የምናይ ይሆናል። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ልጀምር። እርሱ እንደምታዩት ጠቃሚ ቃላቶች ይላል። መጀመሪያ ስራ በዝቶብኛል። ስራ ቢበዛባችሁ ስራ በዝቶብኛል ብላችሁ መጻፍ ብትፈልጉ ስራ በዝቶብኛል። ኦኬ። ስራ በዝቶብኛል ይላል። አማርኛው በአንድ ላይ ስራ በዝቶብኛል ይላል ማለት ነው። እሺ፣ ስል ለመጣፍ የሰ ስድስተኛ ፊደል ናት። ስድስተኛ ፊደል ደግሞ ምንም ቫውል አያስፈልጋትም ማለት ነው። ስለዚህ ኤስን ብቻ አጥፋለሁ። ከስድስተኛ ፊደሎች በስተቀር ግን የላ ፊደሎችን ስጥፉ ከቫውሎች ጋር አብራችሁ መጣፍ አለባችሁ። አሁን ብዙ ተማሪዎች የማስተምራችሁ አሉ። ምንድን ነው የሚሰሳቱ? ተነባቢዎችን ብቻ ይጥፋሉ ማለት ነው። ቫውሎችን የዛኔ ብዙ ጊዜ አይጠቀሟቸውም ማለት ነው። እንደዛ ደግሞ መሆን የለበትም። ከስድስተኛ ፊደል በስተቀር ቫውሎችን አብረን መቀላቀል አለብን። እሱም ሲሆን ምንድን ነው አንደኛ ፊደል ከሆነ ኢን አስከትሉ፣ ሁለተኛ ፊደል ከሆነ ዩን አስከትሉ፣ ሶስተኛ ፊደል ከሆነ አይ፣ አራተኛ ፊደል ከሆነ ኤ፣ አምስተኛ ፊደል ከሆነ ኢ፣ ስድስተኛ ፊደል ከሆነ ራሱን፣ ሰባተኛ ፊደል ከሆነ ደግሞ ኦን ማለት ነው። ከተነባቢው ጋር እነዚህ ቫውሎችን መጠቀማችን መረሳት የለበትም። ሆነ ስናነብም ሆነ ስንጥፍ በጣም ይጠቅሙናል ማለት ነው። ኦኬ። ስለዚህ ስ ለመጣፍ ኤስን ብቻ ጣፍኩኝ። ራ የራ አራተኛ ፊደል ናት። ስለዚህ ተነባቢዋ ማናት? አርናታ። ግን ማን ታስከትላለች? ኤን። ምክንያቱም አራተኛ ፊደል ስለሆነች። ስለዚህ ስራ ስራ፣ በአንደኛ ፊደል ናት። ቢና ኢ፣ ዝ ስድስተኛ ናት። ዜድ ብቻዋን፣ ቶ ሰባተኛ ናት። እንደተምትነበብ ቲ ነበረቻ። ሰባተኛ ፊደል ስለሆነች ደግሞ ቫል ኦን ወሰደች። ስለዚህ ቲና ኦ፣ ቶ ብ ስድስተኛ ናት። ኛ እንደ እኛ የምትነበብ ደግሞ ጅና ኤን ናቸው ዋና የማይቀየሩ ማለት ነው። እኛ አራተኛ ስለሆነች ኤን እንጠቀማለን። ስለዚህ ጂኤንኤ እኛ፣ ል ስድስተኛ ናት፣ ኤል ብቻዋን። በአንድ ላይ ሲነበብ ምንድን ይሆናል? ስራ በዝቶብኛል። ስራ በዝቶብኛል የሚለው እንደዚህ መጣፍ እንችላለን ማለት ነው። ይኸው ስራ የምትለዋ እንደዚች ጣፍኩኝ፣ በዝቶብኛል የሚለውን ደግሞ እንደዚች ጣፍኩኝ ማለት ነው። ስራ በዝቶብኛል። ኦኬ። ቀጣይ ደግሞ ቀስ ብለህ አውራኝ። የሆነን ሰው ጮክ ብሎ የሚያወራ ከሆነ ምናምን ቀስ ብለህ አውራኝ ብላችሁ በቴክስት መንገድ ብትፈልጉ ቀስ ብለህ አውራኝ። ኦኬ። ቀስ ብለህ አውራኝ በአንድ ላይ አማርኛ ምን ይሆናል? ቀስ ብለህ አውራኝ ይላል ማለት ነው። ቀስ ብለህ አውራኝ። ቀ ኬና ኢ፣ ስ ኤስ ብቻዋን፣ ቀስ ብ ቢን እጠቀማለሁ፣ ለ ኤል ኢ፣ ህ ኤችን እጠቀማለሁ፣ ብለህ ቀስ ብለህ፣ አ ኤን እጠቀማለሁ፣ ው ደብሊው ብቻዋን፣ ራ አርና ኤ፣ ኝ ጂኤን ስድስተኛ ስለሆነች ማለት ነው። ስለዚህ በአንድ ላይ ቀስ ብለህ አውራኝ ይላል ማለት ነው። ቀስ የምትለዋን እንደዚህ ጣፍኩኝ፣ ብለህ የምትለዋን እዚህ ድረስ እንደዚህ ጣፍኩኝ፣ አውራኝ የሚለውን ደግሞ
እንደዚህ ጣፍኩኝ። ስለዚህ በአንድ ላይ ቀስ ብለህ አውራኝ ይላል ማለት ነው። ኦኬ ኔክስት ደግሞ ቀጣይ መቸኮል አቁም። የሆነ የሚቸኩልን ሰው ምናምን መቸኮል እንዲያቁም ብትነግሩት መቸኮል አቁም ብላችሁ መናገር ብትፈልጉ እንደዚህ መጣፍ ትችላላችሁ ማለት ነው። መቸኮል አቁም። ኦኬ መቸኮል አቁም። በአንድ ላይ አማርኛው ምን ይሆናል? መቸኮል አቁም ይላል ማለት ነው። መ ኤም እና ኢ አንደኛ ስለሆነ ቸ እንደ ቸ የምትነበብ ሲኤች ኦ የከሰባተኛ ፊደል ስለሆነች ኬና ኦ ል ኤል ብቻዋን መቸኮል አ ኤን እጠቀማለሁ ኡ ኬና ዩ ም ኤም ብቻዋን አቁም። በአንድ ላይ ምን ይሆናል? መቸኮል አቁም ይላል ማለት ነው። ስለዚህ መቸኮል የሚለውን እንደዚህ ጣፍኩኝ፣ አቁም የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ መቸኮል አቁም። ኦኬ ቀጣይ ደግሞ ምን ይሆናል? በኋላ አናግረኝ። የሆነ ሰው ሊያናግራችሁ ፈልጎ የማይመቻችሁ ከሆነ በኋላ እንዲያናግራችሁ ከፈለጋችሁ በኋላ አናግረኝ ማለት ትችላላችሁ ማለት ነው። ኦኬ በኋላ አናግረኝ። በአንድ ላይ አማርኛው ምን ይሆናል? በኋላ አናግረኝ ይሆናል ማለት ነው። በቢና ኢ ኋ እዚህ ጋር እቺ ጋር ኋ ማለት ነው ዲቃላ ወይም ውስብስብ ፊደል ትባላለች። ስለዚህ ኤች ዩ ኤ ሁለት ቫውል ነው የምትወስድ ማለት ነው። ስለዚህ ኤች ዩ ኤ ላ ኤል ኤ በኋላ አ ኤን እጠቀማለሁ ና አራተኛ ናት ኤን እና ኤ ግ ስድስተኛ ስለሆነ ጂ ብቻዋን ረ አር እና ኢ ኝ ጂኤን። ስለዚህ በአንድ ላይ ምን ይሆናል? በኋላ አናግረኝ ይሆናል ማለት ነው። እዚህ ጋር ኋ የምትሏ እንዳትደናገጡ ሶስት ፊደል የተጠቀምኩት ዲቃላ ፊደል ስለሆነች ማለት ነው። ስለዚህ ኤች ዩ ኤ በኋላ የሚለውን እንደዚህ ጣፍኩኝ፣ አናግረኝ የሚለውን እንደዚህ ጣፍኩ። በአንድ ላይ በኋላ አናግረኝ እንደዚህ መጣፍ ይችላለሁ ማለት ነው። በኋላ አናግረኝ። ኦኬ ቀጣይ ደግሞ ዛሬ የት ነሽ? አንድ እህታችን ዛሬ የት እንደምትሆን ማወቅ ብፈልጉ ዛሬ የት ነሽ ብለን መጠየቅ እንችላለን ማለት ነው። ዛሬ የት ነሽ? ኦኬ ዛሬ የት ነሽ? በአንድ ላይ አማርኛው ዛሬ የት ነሽ። ዛ አራተኛ ፊደል ስለሆነች አራተኛ ፊደል ደግሞ ቫውል ኤ ነው የሚወስዱ ዜድ እና ኤ ሬ አር እና ኢ ዛሬ የዋይ ኢ ት ብቻዋን የት ነ ኤን ኢ ሽ ስድስተኛ ናቸው ኤስ ኤች። ስለዚህ ነሽ በአንድ ላይ ምን ይሆናል? ዛሬ የት ነሽ። ይኸው ዛሬ የምትለዋን እንደዚህ ጣፍኩኝ፣ የት የምትለዋን እንደዚህ ጣፍኩኝ፣ ነሽ የምትለዋን እንደዚህ ጣፍኩ። አሁን እዚህ ጋር ደግሞ ሸ ፊደል ሁለት ተነባቢ ፊደል ስለምትወስድ ብዙ ተማሪዎች ስትቸገሩ እናያለን ማለት ነው። ሺ ስላለች እዚህ ጋር ስድስተኛ ስለሆነች ስለዚህ ኤስ እና ኤች ግድ ነው። በቃ የሸን ፊደል ዘሩን ለመጣፍ ኤስ ኤች ግድ ነው ማለት ነው። ተነባቢዎች ናቸው። ስለዚህ ዛሬ የት ነሽ ማለት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ስራ ቦታ ነኝ። ስራ ቦታ ነኝ። ስራ ቦታ ነኝ ማለት ብፈልጉ ስራ ቦታ ነኝ በአንድ ላይ ስራ ቦታ ነኝ ይላል ማለት ነው። አማርኛው ስ ኤስ ብቻ እንጠቀማለሁ። ራ አር እና ኤ ስራ ቦ ሰባተኛ ፊደል ስለሆነች ቫውል ኦን ትወስዳለች። ቢና ኦ ታ ሂና ኤ ቦታ ነ ኤን ኢ ኝ ጂ እንጠቀማለሁ ነኝ። ስለዚህ በአንድ ላይ ስራ ቦታ ነኝ ማለት እንችላለን ማለት ነው። ይሄው ስራ የምትለዋን እንደዚህ ድረስ ጣፍኩኝ፣ ቦታ የሚለውን እንደዚህ፣ ነኝ የምትለዋን ደግሞ እንደዚህ ያደረኩ። በአንድ ላይ ስራ ቦታ ነኝ ማለት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ቤተሰብ ሰላም ናቸው። ቤተሰብ ሰላም ናቸው ብለን መጻፍ ብንፈልግ እንደዚህ መጻፍ እንችላለን ማለት ነው። ቤተሰብ ሰላም ናቸው። ኦኬ አማርኛውን አንድ ድርገምላችሁ። ቤተሰብ ሰላም ናቸው በአንድ ላይ ምን ይሆናል? ቤተሰብ ሰላም ናቸው ይላል ማለት ቤ ቢና ኢ ከ ሂና ኢ ሰ ኤስ ኢ ብ ቢ ብቻዋን ቤተሰብ ሰ ኤስ ኢ ላ ኤል ኤ ም ኤም ብቻዋን ሰላም ና ኤን ኤ ቸ ሲኤች ኢ ው ደብል ብቻዋን ናቸው በአንድ ላይ ምን ይሆናል? ቤተሰብ ሰላም ናቸው። ስለዚህ ቤተሰብ ሰላም ናቸው ብለን መጻፍ ብንፈልግ እንደዚህ መጻፍ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ቻው፣ ደህና
ዋል። የሆነን ሰው መሰናበት ብፈልጉ ቻው ደህና ዋል ብለን መጻፍ እንችላለን ማለት ነው። ቻው ደህና ዋል። ኦኬ አንድ የአማርኛውን ድርገምላችሁ። ቻው ደህና ዋል። በአንድ ላይ ቻው ደህና ዋል። ቻ ሲኤችኤ ው ደብሊው ብቻዋን፣ ቻው ደ ዲኢ ህ ኤች ብቻዋን፣ ና ኤንኤ፣ ደህና ዋ ደብሊው ኤ ል ኤል ብቻዋን፣ ዋል። በአንድ ላይ ቻው ደህና ዋል እንላለን ማለት ነው። ስለዚህ ቻው ደህና ዋል። የዛሬ ትምህርታችን ምን ነበር? ጠቃሚ ቃላቶችን እንዴት አድርገን በአማርኛ በእንግሊዝኛ እንጥፋለን የሚለውን ነበር። ስራ በስቶፕኝ፣ ቀስ ብለህ አውራኝ፣ መቸኮል አቁም፣ በኋላ እናግረኝ፣ ዛሬ የት ነሽ፣ ስራ ቦታ ነኝ፣ ቤተሰብ ሰላም ናቸው፣ ቻው ደህና ዋል የሚሉትን ለመጣፍ ሞክረናል ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው